ለራሴ ደግሜ ደጋግሜ የምነግረውን አንድ ነገር ልንገራችሁ። የሆነ ነገር ስሰራ ይህን ሰራው ብለህ ነው ብዬ አሸማቅቀዋለሁ። የሆነ ቦታ መገኘት ሲኖርብኝ ማነኝ ብለህ ነው የምታስበው እለዋለሁ። የሚገባኝን ነገር መጠየቅ ሲገባኝ እንዲህ እኮ ላንተ አይደለም ብዬ ራሴን አሸማቅቀዋለሁ። እና እስከ ዛሬ በህይወቴ ስኖር ሰዎች ከበደሉኝ የበለጠ ራሴን የበደልኩት ይበልጣል ብዬ አስባለሁ። ደግሞ የኔ ብቻ አይደለም፣ ይሄ ብዙ ሰዎች ጋር የማየው ነው። ለራሳችሁ ደጉ ነው። ራሳችሁን እንደዚህ አታሳንሱት፣ አትበድሉት። ሁለተኛ ነገር ምን እያደረኩ ነው? እነዚህም ቪዲዮዎች የምሰራቸው እኔ ሞቲቬሽናል ስፒከር ምናምን አይደለሁም። በእኔ ሞቲቬት የሚሆን ሰው ካገኘው ግን በጣም ነው ደስ የሚለኝ። እኔ ራሴ መንቃት ሞቲቬት መሆን የምፈልግባቸው በጣም ብዙ ጉዳዮች አሉ። ግን ደግሞ ውስጥ ያሉትን ሀሳቦች ለሰው ሳጋራቸው ደስ ይለኛል። ማስባቸውን ነገሮች አውጥቶ መናገር እወዳለሁ። እና ይሄ ነው እንግዲህ የጀመርኩት ጉዞ። ለሚቀጥለው 1 ወር በየቀኑ አንዳንድ ቪዲዮ ሰራለሁ ብዬ የተነሳውበት ኮሚትመንት ነውና ከወደዳችሁት የምሰራቸውን ቪዲዮዎች ሼር አድርጉልኝ፣ ላይክ አድርጉ፣ ፎሎ አድርጉኝ። ሀሳባችሁን ደግሞ አስተያየት መስጫው ላይ ብትጽፉልኝ በጣም ደስ ይለኛል። እንግዲህ ደግሞ ነገ እስከምንገናኝ ድረስ ይመቻችሁ።